ሰላም የዩቲዩብ ተከታታዮቼ፣ ዛሬም እንደተለመደው ህልሞችና ፍቾቻቸውን ይዤላችሁ መጥቻለሁ። ከህልሞቹ ጋር መደላይ ላይ እንድትከታተሉን ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁት የቦርሳ ህልሞች ፍቺዎችን ይዤላችሁ የመጣሁት። ከዛ በፊት ግን ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ፣ የደወል ምልክቷን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹና ፍቾቻቸው ወስዳችኋለሁ። አንድ ሰው በህልሙ ቦርሳን ካለመ ያው በአጠቃላይ አንደኛ ቦርሳን ልጅን ያመላክታል። ከዓላማ ማጋም የተያዘ ነገር አለው። ዓላማን ከማሳካት ጋር የተያዘ ነገር አለው ማለት ነው። ያው እንደ የቦርሳው አይነት ህልሞቹም የተለያዩ ናቸው የሚሆኑት፣ ፍቺዎቻቸው የተለያየ ነው የሚሆኑት። አሁን ባዶ ቦርሳን ካለምን የሆነ አዲስ ነገር ለመሞከር ወይም ደግሞ ለመጀመር እያቀደ እንደሆነ ያ ሰው የሚያመላክት ነው። ያው በተቃራኒም ደግሞ የሆነ እጦትንም ያመላክታል ባዶ ቦርሳ ማለት ነው። ግን ያው በዛ እንትንም ግን የሆነ አዲስ ነገር ለመጀመር ጥረትም እያደረገ እንደሆነ ያ ሰው የሚያመላክተው ነው። በተቃራኒው ደግሞ የሞላ ቦርሳን ያለመ ሰው አንደኛ ጥሩ የሆነ እውቀት እንዳለው የሚያመላክት ነው። እውቀቱን ማሳደግ እንደሚችል ያ ሰው የሚያመላክት ነው። አዲስ ነገሮችንም የመጀመር አቅም እንዳለው የሚያመላክት ነው የሞላ ቦርሳን ያለመ ሰው ማለት ነው። ብር ደግሞ የሞላበት ቦርሳን ያለመ ሰው ያልጠበቀው ገቢ እንደሚያገኝ የሚያመላክተው ነው። የሞላ ቦርሳን ካለመ ማለት ነው ያልጠበቀው ገቢ ያገኛል፣ ያንን ያመላክተዋል። ከባድ ቦርሳን ያለመ ሰው ያው ለመሸከም የማይመች ከባድ ቦርሳን ያለመ ሰው የሚያመላክተው ኃላፊነት ጫና እንደበዛበት በትከሻው ላይ የሚያመላክተው ነው እና ያው ጸሎት ማድረግ ይኖርበታል ማለት ነው። የሆነ ጫና ኃላፊነት እየተደራረበበት እንደሆነ የሚያመላክተው ነው። ቦርሳ ሲጠፋበት ደግሞ ያለመ ሰው የሆነ ነገር ሊያጣ እንደሆነ የሚያመላክተው ነው። ያው በዛ ደግሞ ስጋትም ሊያጣ እንደሆነ እየተሰማው እንደሆነና ስጋትም መጨነቅም እንዳለ የሚያመላክት ነው። ቦርሳ ሲጠፋ ያው ጥሩ አይደለም፣ ያው መጸለይ ነው። ይሄን ጸሎት ማድረግ ይኖርበታል ይሄንን ያለመ ሰው ማለት ነው። የተበላሸ ቦርሳን የተቀዳደደ ወይም የተበላሸ ቦርሳን ያለመ ሰው እቅዱ እንዳይሳካ እንቅፋት የሆነበት ነገር እንዳለ የሚያመላክተው ነው። እቅዱ እንዳይሳካ እንቅፋት የሆነበት ነገር፣ አስቸጋሪ ነገር እንደሚገጥመው የሚያመላክተው ነው። ያው የተቀደደ ቦርሳ ያለበው ማለት ነው። ስለዚህ ይሄን መጸለይ ነው የሚያስፈልገው። የመጓጓዣ ቦርሳን ያለመ ሰው በቅርቡ የሆነ የሚሄድበት ወይም የሚጓዝበት ቦታ እንዳለ የሚያመላክተው ነው። ያው ደግሞ በተጨማሪም ደግሞ እንደየከለር አይነታቸው ቦርሳ የተለያየ ፍቺ ያላቸው፣ ያው እንዳልኳችሁ ጠቅላላ አድርጌ ቦርሳን ስላችሁ አንደኛ ያው ልጅንም ያመላክታል ቦርሳ። ያው እንደዛው ደግሞ ከላይ እንደዘረዘርኩላችሁ ያው የተለያየ አይነት ፍቺ አላቸው። እንደ ቀለማቸው ደግሞ ይለያያል ፍቻቸውም። ለምሳሌ አሁን ቀይ ቦርሳን ማለት ጥሩ ፍቅረኛ መያዝን፣ ጋብቻን፣ አዲስ ጅማሬን፣ ስኬታማ ስራን ማግኘትን ያመላክታል ቀይ ቦርሳ የያዘ ሰው እና ውስጡ ደግሞ የሆነ ብር ወይም ደግሞ የሆነ የያዘው ነገር ካለ ማለት ነው ቦርሳ ውስጥ እነዚህን ያመላክታል ቀይ ቦርሳ። በተጨማሪ ደግሞ ሰማያዊ ቦርሳን ያለመ ሰው መልካም የሆነ ዜናን መስማትን፣ ልጅ በቅርቡ እንደሚያገኝ የሚያመላክተው ነው ሰማያዊ ቦርሳ ማለት ነው። ሮዝ ቦርሳን ደግሞ ያለመ ሰው የቅርብ ጊዜ ጋብቻን እና ሴት ልጅ መውለድን ነው የሚያመላክተው ሮዝ ቦርሳ ማለት ነው።
ጥቁር ቦርሳን ደግሞ ማለም ሀብትን፣ ትርፋማነትን፣ ጥሩ የሆነ ገቢ ያመላክታል ማለት ነው። በጥቂቱ የቦርሳ ፍቺዎች እነዚህን ይመስላሉ። በሌላ ህልሞችና ፍቺዎቻቸው እስከምንገናኝ ድረስ ለዛሬ ይሄን ይመስላል። ለዚህ ቤት አዲስ የሆናችሁ ግን ሰብስክራይብ በማድረግ ቤተሰብ ላይክ፣ ሼር ማድረግ እንዳረሱ። ያው እንደዚህ ፍቺዎችን ስትፈልጉ ደግሞ አጠራጠር ሊቃቸውን እያያችሁ እነሱን ማዳመጥ ትችላላችሁ። ራሳችሁ ነው በዛ ላይ መፍታት ትችላላችሁ ማለት ነው። እነሱን ቼክ አድርጓቸው። ማስፈታት ስትፈልጉ ደግሞ መጨረሻ የሚለቀው ቪዲዮ ላይ አስቀምጡልኝ። ያው ካልተፈታ ደግሞ 3 ቪዲዮ ቼክ አድርጋችሁ አልተፈታም ብላችሁ መጨረሻ ቪዲዮ ላይ አስቀምጡልኝ ማለት ነው። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ላይክ ማድረጋችሁን ደግሞ አትርሱ። መልካም ጊዜ